ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን። ዛሬ ከመሳፍንት መጽሐፍ ላይ ምዕራፍ 9 ወይንም ከምዕራፍ 8 9 ላይ ያለውን ቃል አነብላችኋለሁ። ነገር ግን ከዛ በፊት እስራኤላውያን ያነገሱትን ስለ አቤሜሌክ እነግራችኋለሁ። አቤሜሌክ እስራኤላውያን በላያቸው ላይ እንዲነግስ የፈቀዱት አንደኛው ንጉስ ነበረ። አቤሜሌክ ጥሩ ሰው አልነበረም። ነገር ግን እሱ የጌዲዮን ልጅ ወይንም የዩርባአል ልጅ ነበር። ጌዲዮን በእስራኤላውያን ላይ አምላካቸውን እግዚአብሔርን እንዲከተሉ ካደረገው አንደኛው ንጉስ እሱ ነበረ። ነገር ግን እንደ በአባቱ መንገድ የሄደ ሰው አልነበረም አቤሜሌክ። አቤሜሌክ ከሴኬም ካሉት ከጌዲዮን ሚስቶች የአንደኛዋ የቁባቱ ልጅ ነው። ስሙንም አቤሜሌክ ብሎ ያወጣለት አባቱ ጌዲዮን ነው። ነገር ግን ወደ ሴኬም በመጣ ጊዜ አቤሜሌክ እስራኤላውያንን አንድ ሰው ቢነግስባችሁ ይሻላል ወይንስ 70 ሰው ቢነግስባችሁ ይሻላል ብሎ በሴኬም ምድር ያሉትን ይጠይቃቸዋል። ምክንያቱም ጌዲዮን ብዙ ሚስቶች ስለነበሩት 70 ወንድሞች ነበሩትና አቤሜሌክ እና አይ አንተ ብትነግስብን ይሻላል ወንድማችን ነው እኮ ይሉታል። በዚህን ጊዜ አቤሜሌክ በእነሱ ላይ መንገስ እንደሚችል በሚያውቅበት ሰዓት እነዚህም በሴኬም ያሉት እስራኤላውያን አልባሪት ከሚባል ቤተ ጣዖት ላይ 70 ብር ሰቅል ይሰጡታል። እነሱም እስራኤላውያን ዘወር ብለው ስለነበር ጌዲዮን ከሞተ በኋላ ከእግዚአብሔር ፊት ዘወር ብለው ነበረ። የራሳቸውንም ጣዖት ማምለክ ጀምረው ነበረ። በዚህን ጊዜ ለአቤሜሌክም 70 ብር ሰቅል ይሰጡታል። በዚህን ጊዜ አቤሜሌክ የ70ውን ብር ይወስድና ምናምንቴዎችን የማይሆኑ ሰዎችን ይሰበስብና ወንድሞቹን 70ዎቹን ወንድሞች በአንድ ድንጋይ ስር ያርዳቸዋል ማለት ነው። ነገር ግን ከ70ዎቹ አንደኛው ኢዮአታም አምልጦ ይወጣል። በዚህን ጊዜ 70ዎቹ ወንድሞቹ እንደታረዱ በሰማ ጊዜ እንደዚህ ብሎ በሴኬም ያሉ እስራኤላውያንን ይነግራቸዋል ማለት ነው። እስቲ ከመሳፍንት መጽሐፍ ምዕራፍ 9 ከቁጥር 8 በታች ያለው ላንብብላችሁ። ይሄን ያለው ኢዮአታም ነው። ኢዮአታም ደግሞ የአቤሜሌክ ወንድም ነው። ዝርዝሩን እመጣላችኋለሁ። አንድ ጊዜ ዛፎች በላያቸው ንጉስ ሊያነግሱ ሄዱ። ወይራውንም በእኛ ላይ ንገስ አሉት። ወይራው ግን እግዚአብሔርና ሰዎችን በእኔ የሚከብሩበትን ቅባቴን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ዛፎችም በለሱን መተህ በላያችን ንገስ አሉት። በለሱ ግን ጣፋጭነቴንና መልካሙን ፍሬን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ዛፎችም ወይኑን መተህ በላያችን ንገስ አሉት። ወይኑም እግዚአብሔርንና ሰውን ደስ የሚያሰኘውን የወይን ጠጅን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ዛፎችም ሁሉ እሾህን መተህ በላያችን ንገስ አሉት። እሾሁም ዛፎችን በእውነት እኔን በእናንተ ላይ ታነግሱኝ እንደሆነ ኑ ከጥላዬ በታች ተጠጉ፣ እንዲሁም ባይሆን እሳት ከእሾህ ይውጣ፣ የሊባኖስንም ዝግባ ያቃጥል አላቸው። ይሄን የተናገረው እንደነገርኳችሁ ኢዮአታም ነው። ነገር ግን እስራኤላውያን በላያቸው ላይ ያነገሱት አቤሜሌክ የሚባል ወንድማቸው ነበረ፣ ወይንም የኢዮአታም ወንድም ነበረ። አቤሜሌክ በሴኬም ምድር ካሉት ከጌዲዮን ቁባቶች አንደኛው ልጅ ነው። አቤሜሌክ ወደ ሴኬም በመጣ ጊዜ 70 ወንድሞች አሉት። ወይንም ጌዲዮን ብዙ ሚስቶች ስላገባ ብዙ ልጆች ስለነበሩት 70 የሚሆኑ ወንድሞች ነበሩት። እስራኤላውያንንም ይሄድና ከ70ዎቹና ከኔ ማንን ትመርጣላችሁ ይላቸዋል። አይ ወንድማችን እኮ ነህ አንተ ትሻለናለህ ይሉታል። አቤሜሌክንም እንዲነግስ 70 ብር ሰቅል ይሰጡታል። አቤሜሌክ ግን ይሄድና በ70 ብሩ ምናምንቴዎችን ሰብስቦ ወንድሞቹን ያሳርዳቸዋል። ከ70ዎቹ ወንድሞች አንደኛው ኢዮአታም አምልጦ የተናገረውን የነገርኳችሁ። ኢዮአታም የተናገረው ስለ በለስ፣ ስለ ወይን፣ ስለ ወይራ እና ስለ እሾህ ነገራቸው። በላያቸው ላይ የሚያነግሱትን እንዲመርጡ ለእስራኤላውያን ይነግራቸውና እሱንም እንዳይገለው ብሎ ይሸሸጋል ማለት ነው። እስራኤላውያን ግን መርጠው አቤሜሌክን ክፉን ነበር ያስነገሱት። ከ3 ዓመት በኋላ ግን በሴኬምና በአቤሜሌክ መካከል ጥል ይፈጠርና አቤሜሌክም ሴኬምን ያጠፋቸዋል፣ ሴኬሞችንም አቤሜሌክን ይገድሉታል ማለት ነው። እና ማንን ነው በህይወታችሁ ላይ አሁን ላይ እያነገሳችሁ ያላችሁት? በዚህ የምንማረው በህይወታችን አካሄድ ላይ የምናነግሳቸውን ሰዎች ወይንም የምናነግሳቸውን ነገሮች መምረጥ እንዳለብን ነው። በላያችን ላይ እየነገሰ ያለው ኃጢአት ከሆነ ወደ ሞት ነው የሚመራን። በላያችን ላይ እየነገሰ ያለው ሰይጣን ከሆነ ወደ ሲኦል ነው የሚመራን። በላያችን ላይ ግን እየነገሰ ካለ ኢየሱስ እየነገሰ ከሆነ ወደ ዘላለም ህይወት ነው የሚመራን።